ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? እንኳን ወደ ኢትዮ ፓተርን ስቱዲዮ በሰላም መጣችሁ። ዛሬ የምናየው ሁለት ፋብሪኮች አሉ። ሁለቱም ኮተን ናቸው። የትኛው ሚክስድ ነው የትኛው ነው ፒውር ኮተን የሚለውን በርኒንግ ቴስት አድርገን እናያለን። አብራችሁን ቆዩ። መጀመሪያ ከዚህ እንጀምራለን። ከዚህኛው ከለር እንጀምራለን። የምንጠቀመው ላይተር ነው። ላይተር ተጠቅመን እናየዋለን ምን አይነት ፕሮፐርቲ ያሳያል የሚለውን። ፒውር የሆነው ኮተን እና ሚክስድ ወይም ብሌንድድ የሆነው ኮተን ምን አይነት ፕሮፐርቲ ያሳያል የሚለውን እናያለን። በቀላሉ ፋብሪክ ታይፓችንን ለመለየት ይረዳናል ማለት ነው። ለምሳሌ ይሄኛው ይሄው እንደምታዩት ምን ያደርጋል? እንደምታዩት ይሄ የመጨማደድና የላስቲክነት ባህሪ ያሳያል ማለት ነው። ይሄው እንደምታዩት ጭምድድ ብሎ እንደ ላስቲክ ይቀልጣል ማለት ነው። ይሄ ማለት የፖሊስተር እና ኮተን ውህድ ነው ማለት ነው። ፒውር ኮተን አይደለም ማለት ነው። በዚህ በቀላሉ በበርኒንግ ቴስት ይሄን ቼክ አድርገን ማወቅ እንችላለን። ሁለተኛውን እንመልከት። የሁለተኛውን ስንመለከት ያው ፒውር ኮተን መሆኑን የምናውቀው ኖርማል እንደ ሻማ ነው የሚነዳው። እንደ ሻማ ይነዳል ማለት ነው። ይሄ ማለት የፋብሪካችን ፒውር ኮተን ነው።